ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ሆይ? ሰላማችሁ ብዝት ትርፍርፍ ይበልኝ ውድ ቤተሰቦቼ አላችሁ ሆይ? እኔ ያለሁ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ አላችሁ? ያው ደብሮኛል እንደምታዩኝ፣ በጣም ነው እየደበረኝ ነው ያለሁትኝ። ያስጠላል ያለሁበት ኮንዲሽን እንደምታዩኝ። ምንድነው ደግሞ እሱ ያው የምታዩት ነገር ነው። ሁሉም ነገር አይታችሁታል እውነታውን። ያው አንዳንዴ ሰው ልጅ ከባድ ነው ሁሉም ነገር ማለት። ሰው በደካማ ጎናችሁ ይገባና ጥሩ መስሎ በደካማ ጎናችሁ ይገባና እንግዲህ የሚያደርገውን ነገር ማየት ነው ሁላችሁም ቢሆን ማለት ነው። ምክንያቱም እኔ ላይ የደረሰ ነገር ይሄ የምታዩት ነገር ያስተምራችኋል ብዬ አስባለሁኝ ማለት አሁን እናንተ ላይ እንደዚህ ጓደኛ መስለው ወይም ደግሞ በትዳራችሁ ሊሆን ይችላል፣ በጓደኛ መሀል ሊሆን ይችላል፣ በእህትማማች ወይም በእናትና አባት እንዲህ ጓደኛ መስለው የሚገቡ በጣም ብዙ ሰዎች አሉና ላይክ እንደኔ እንግዲህ ከኔ ብትማሩ አሪፍ ነው ባይ ነኝ። ምክንያቱም ደግሞ እንግዲህ እንደሚታወቀው እንዳያችሁት እንግዲህ አንድ ብርቱካን የምትባል እህታችን የሰራችሁን ስራ እያያችሁ ነው። በእርግጥ እኔም ጥፋተኛ ብሆንም በዚሁ አጋጣሚ እናንተን በጣም ይቅርታ ማለት እፈልጋለሁኝ። እናንተን ይቅርታ ላችኋለሁኝ እና በጣም ደብሮኝ ነው ያለሁት እንደምታዩኝ ምናምን ያስጠላል። በቃ ሁሉም ነገር ያለሁበት ሁኔታ ያስጠላል። 2 ሳምንት ምናምን እየሆነ ነው ከቤት ከወጣሁኝ። ያው ካሜራማኔ ያው ሌላ ካሜራማን ነው ማለት አጋጣሚ እንደዚህ አይቼ ነው ምናምን ብሎ ነው የመጣው። ማለት ምንድነው የተፈጠረው ምናምን ሲለኝ አይ በቪዲዮ እንደውም በዛው አጋጣሚ ላስረዳ ብዬ ነው የመጣሁትና በጣም አስጠልቶኛል ሁሉም ነገርና ምን እንደማድረግ አላቅም። ብቻ እንግዲህ ብርቱካን ጋር ተገናኝተን ያደረግነውን እንትና አይታችኋል፣ ያደረግነውን ንግግር ማለት ነው። እና ምንድነው የተደረገው? በቃ ማለት እኔ ጥፋተኛ ነኝ በእርግጥ ማለት እና አላገኘህ ምናምን ስትለኝ ማግኘት አልነበረብኝም። በእርግጥ እምቢ ብላኝ ቃል አስገብታኝ ነው ለእንትኑ የሄድኩትኝ ለማግኘት የሄድኩትኝ። ከዛ በኋላ ግን የተፈጠረው ነገር እኔ አላቅም ምን እንደተፈጠረ ማለት አላቅም ስላችሁ እምቢ ብያት ነበር። ግን እንዴት እሺ ብዬ እንደሄድኩም እኔ እንጃ ምን እንደሆንኩ አላቅም። ሶ ምንላችሁ ነው አሁንም በዛኛው በባለፈው ቪዲዮ በቃ ጭራሽ ልጅቱ የሆነች ጓደኛነት ምናምን ነው የምትለው። በእርግጥ ጓደኝነታቸው ረጅም ይሁን አጭር ይሁን አላቅም። የሁለቶችን ጓደኝነት በጣም ጓደኛሞች እንደሆኑ ነው የሰማሁትም ያየሁትኝ። እና ልታስታርቀን እየሞከረች ነበረ። ግን ጭራሽ እሷ ግን እርቁን በቃ የመጨረሻ በቃ የሰው ልጅ እኮ የተጣላን ማስታረቅ የተጣላን ያስታረቁ ብፁዓን ናቸው ይላል አይደለም እንዴ? እና እሷ ያው ብፁዕ ነች ለኔና በጣም የለፋች ነው ያለችው አቺ ጓደኛዋ ወይም ብቻ ምኗት ሆነ አላቅም። ግን ጓደኛ እንደሆኑ ነው የመጡትና መጀመሪያ ቀን ብቻ እሷ ጥሩ ልጅ ትመስላለች። ለማስታረቅ በጣም ብዙ ነገር እየለፋች ነው፣ ብዙ ነገር እየተናያለቻት ነው፣ እየሰደበቻት ነው። አንድ ቀን አገኘችኝ። ግን ብርቱካን እንዳያችሁት በጣም እንዴት እንዳደረጋት ጭራሽ እኔን ሁሉ ነው የሰደበችኝ። ሰምታችሁ ከሆነ ተጣልተናል ሁሉ ልመታት ብዬ ደግሞ ያው ሴት ልጅ ላይ እንዴት አርጌ እጄን ላንሳና ምን አለች? ባለጌ አንተ ነህ ምናምን ያለችኝ። ጭራሽ እኔን እንደ ባለጌ ማለት ባለጌ ነህ የተጣላችሁበት ምክንያት በእኔ አይደለም ነው ያለችኝ። በእኔ አይደለም የተጣላችሁበት ምክንያት ስትዞር ነው እዛም የሆነ ማለት በቃ እኔን እንደ ምንድነው የሚባለው እኔ ችት እንዳደረኩኝና በዛ እንደተጣላን አስመስላ ነው የተናገረች እዛ ላይና አዋርዳኛለች። እሷም እንግዲህ እየለመንኳት ነው፣ ጓደኛዋም እየለመነቻት ነው። ባክሽን ይቅር በያት ነው ህይወታቸውን ይኑሩ በአዲስ እንደነበሩት ይሁኑ ስትላት እሷ ግን አይመለከተኝም ብላ አሻፈረኝ ብላኛለች። እና እንግዲህ ይሄንን ምን እንደማድረግ አላቅም። በእሷ ምክንያት ህይወቴ በጣም ተበጥብጧል። እና ባጭሩ እንዲህ አይነት ነገር ባታደርጉ እናንተም ከኔ ብትማሩ አሪፍ ነው። ዛሬ ላይ ያለሁበት በቃ ማለት የሆነ በሃናን የተዋወቅኩትን ሰውየውን ማለት ነው ይሄን ባለቤቱንና በቃ 2 ሳምንት ምናምን ሆኖኛል ከቤት ከወጣሁ። ይኸው እንደምታዩት ቀሰው ቤት ነው ያለሁትኝ። 2 ሳምንት ምናምን እየሆነኝ ነው ከቤት ከወጣሁና በጣም ደብሮኛል። ምክንያቱም ከቤት የወጣሁበት ምክንያት እንደምታውቁት ነው። በቃ ሀና ምን እንደሆነ አላቅም።
ምን እንደተደረገ አላቅም። ግቢ ውስጥ በቃ እኔ እንጃ። እኔ በቃ እኔን ገና ስታይ በቃ የምትሆነው ነገር ማለት ነው። እናቴ ትሙት የምሬን ነው። በቃ እንዴት ልበላችሁ፣ በቃ ገና እኔን ስታየኝ በቃ አራስ ነብር ነው የሚያደርጋት። እባክሽ ነው ማለት በእርግጥ እዛው ሰፈር ሁኜ ትንሽ ነው ወጣ ያልኩትኝ ማለት እዛው ያለንበት አገሩ አንድ ነው፣ ግን በቃ እኔ በጣም ወጣ ብያለሁ፣ በጣም ማለት ነው። ቢያንስ አንድ ታክሲ ምናምን ወጣ ብዬ ነው እየኖርኩ ያለሁት። ያም እንግዲህ ማለት በሷ ማቀው ሰው ነበር፣ በሃና ማቀው ሰው ነው ለጊዜው እያስጠለለኝ ያለው። እኔ ምን እንደማደርግ አላቅም። ማለት አሁን ሃና በእርግጥ ይቅር እንደምትለኝ እርግጠኛ ነኝ። ደግሞ ይሄን ያህል መጥፎ ነገር ሰርቼም አይደለም፣ በባለፈውም ተናግሬያለሁ። ነገር ግን በቃ ካሁን በኋላ ከህይወት የተወጣለች በቃ ልጅቱ። ግን ብቻ ምንድነው ልጄ ጋር አብሬ መሆን ፈልጋለሁ። ልጄ ጋራ በቃ ሆኜ በቃ እንደሆነው መሆን ፈልጋለሁ። ነገር ግን እሷ ማንች ብርቱካን፣ እኔ ስሟ ራሱ መጥራት ባይዘው እየደበረኝ ነው በጣም ማለት ነውና በቃ ሁሉ ነገር የናበላሽታብኛለች። እኔ ምን እንደማረግ ግራ ተጋብቻለሁ፣ በጣም ግራ ተጋብቻለሁ። አሁን ይሄን ቪዲዮ እንደውም በዛ አጋጣሚ ብታዩ ደስ ይለኛል። ብርቱካን እባክሽን ነይ፣ እንዳፈረሽብን ህይወታችን እንዳፈረሽብን እንዳበላሽሽብን ነይና ይቅርታ ብለሽ ባለቤቴን ምንም ቢሆን የልጄ እናት ናት እንድትሰድቢያትም አልፈልግም። በቃ ምክንያቱም ማለት በቃ እንዴት ልበላችሁ፣ በቃ የልጄ እናት ነች፣ ምንም እንድትላት አልፈልግም። ያን ቀንም የሆነ ነገር ብላ ተናግራታለች። እኔንም እንግዲህ በጣም ኦቨር በቃ የሆነ ነገር እንደማደርግ የተጣላ ነው በሷ ምክንያት እንዳልሆነ ከዚህ በፊት የተለያዩ ነገሮች እንደምናደርግ ወይም ደግሞ እንደምንጣላ አድርጋ ነው ያወራች እዛ ጋር። እኔና እሷ ተጣልተንም አናቅም፣ እንጣላለን ግን ምናልባት በንግግር የሚፈታ ነገር ነው። ባልና ሚስት ሲሆን ያው እግርና እግርም ይጋጫል ይባላል፣ እንጋጫለን። ነገር ግን ዋናው ትልቁ ታርጌት ግን በማን ነው ካላችሁኝ በእሷ ነው፣ በብርቱካን ማለት ነው። በዚህ ስሟንም እየደበረኝ ነው እየጠራው ያለሁት። ምክንያቱም በጣም እኔ ቃል አስገብታኝ አብሬያት እንደሆን ቃል የገባሁትኝ እዛኛው ቪዲዮ ላይ ታች ኮን አብሬያት እንደሆነ እንዳገኛት ኮ ቃል የገባሁት በቃ አንዳንድ ነገር ላግዛት፣ ምናልባት በእውቀትም ሊሆን ይችላል በጉልበትም ሊሆን ይችላል። አንዳንድ ነገሮችን ላግዛት፣ የስራ ሁኔታዎች ሊሆኑ ይችላሉ። ብቻ ባለኝ ነገር እኔ በሚችለው ነገር ላግዛት ነው ቃል የገባሁላት እንጂ እየሄድኩኝ ሌላ ነገር ማለት እንደዚህ ፍቅር ለመጫወት አልነበረም። ግን ከዛ ሲሄድ ግን ላግኝህ ምናምን ብላኝ ባገኘችኝ ጊዜ ማለት ነው ያው አባርጋ ያው እንዳያችሁት ነው ይሄንን ጠበቀችኝ። እሷ ግን እኔን ከሷ ለመነጠል ከሷ እኔን ለማጣላት እና አሁንም እየተደረገ ያብኛለው ነገር ምን እንደሆነ ያውቁ አይደለም። አሁንም ይሄን ቪዲዮ እየሰራሁት ያለሁት አንደኛ እናንተን ይቅርታ ለማለት ነው። በጣም በቃ ደብሮኛል፣ ሁሉ ነገር አስጠልቶኛል። አሁን ላይ ያለሁበት ነገር አስጠልቶኛል። እንዳያችሁት ነው ሰው ቤት ነው ተጠግቼ እየኖርኩ ያለሁት። ለምንድን ነው ሰው ቤት የተጠጋሁት? ቤት እንኳን ብከራይ ምናልባት መከራየት እችላለሁ። ግን በዚህ መሀል ማለት ሰላም ቢመጣ ወይ ብንታረቅ እሷና እኔ ሀናና እኔ ብንታረቅ ገንዘቤን ትማት እንዳላወጣ ፈልጌ ነው ማለት ነገ ዛሬ እንታረቃለን አብረን እንሆናለን በሚል ቤት አልተከራየሁም። ያው እንግዲህ እግዚአብሔር ይስጠው አንድ 10-15 ቀን እየሆነኝ ነው ከወጣሁ ከቤት አስጠግቶኛል። እዛ ነው ያለሁት። አሁን ግን ብርቱካን የምትባይ ሴት እባክሽን ይሄን ያበላሸሽውን ነገር ማስተካከል አለብሽ፣ እባክሽ ማስተካከል አለብሽ። ሄደሽ ይቅርታ ጠይቂያት፣ ባለቤቴን ይቅርታ ጠይቀሽ በቃ ያለውን ነገር ምክንያቱም ይሄን ይቅርታ አላደርግ ምናምን የሚለውን ቪዲዮ ማንነች ነው እሷ ይቅርታ ማደርገው ምንም አላጠፋሁም ያልሽውን በቃ ጥፋተኛ እንኳን ባትሆኚ መጠሽ ይቅርታ በይ በእናትሽ ብርቱካን ለማለት እወዳለሁ። ውድ ቤተሰቦች እንግዲህ ይሄን ለመናገር ነው ዛሬ የመጣሁት። በቃ ያስጠላል። በቃ ሁሉም ነገር እንዴት ልበላችሁ በቃ የምር ምናልባት እናንተ ደግሞ ደብሬያችኋለሁ። አብዛኞቻችሁ በውስጥ እየጻፋችሁልኝ ነው፣ በኢሞም ትደውሉልኛላችሁ፣ በዋትስአፕ የምታወሩኛላችሁ በጣም ብዙዎች ማለት ነው። እና ማለት በስድብም በምክርም የምትደውሉልኝ አላችሁ። በእርግጥ የምትመክሩኝ ይሄን አታድርግ የምትሉም አላችሁ። እኔ ምንም አላደረኩም። አንድ ቀን ተሳስቻለሁ። እጄ በቃ ማለት ሌላ ነገር አላደረግንም እኮ እንዲህ በቃ የሆነ አባውን እኔ እጄ አልሄድኩ
ራሷ ነች። ስለዚህ ግን በጣም እንደዚህ ዝቅ ብዬ እንደዚህ ይቅርታ ማለት እወዳለሁ። ሌላ ነገር ግን ሳይኮሎጂካሊ ወይም ስነ ልቦና የሚነካ ነገር ባትጽፉልኝ አሪፍ ነው። በጣም እየሰደባችሁኝ ነው። እሷና እኔ ደግሞ ምንም ቢሆን ያው ክፉ ቀንን ለማለፍ በክፉ ቀን የተገናኘነን እና እንለያያለን ብዬ አላስብም። ምናልባት ምክንያቱም ልጃችን እንኳን ያገናኘናል ብዬ አስባለሁ ከእግዚአብሔር ጋር እና ሳይኮሎጂካሊ ሚነካ ነገር አትናገሩኝ። ለእሷም ደግሞ አሁን እሷ ካፈርኩ አይመልሰኝ አንዳንድ ሰዎች እየደወሏችሁ ባለጌ ነው እንዲህ ነው እንዴት እንደዚህ ታደርጊያለሽ ምናምን እያላችሁ ለእሷም ትደውሉ ሰዎች አላችሁ። አንድ ሁለት ሶስት ሰዎች በጣም እኔን አንቋሻችሁ ለእሷ ደውላችኋል ማለት ደውላችሁ በቃ ላይ ምንድነው እሱን ማተዩ ነገር ይመስለኛል። እንግዲህ አላቅም ሰው ሁሉ ቮይሱን ፎርዋርድ ሁሉ አርጋልኝ ሰምቼዋለሁኝ እና እንደዛ ባታደርጉ ጥሩ ነው። ምክንያቱም ምንም ቢሆን የወለደ ሰው የወለደ ነው። ጥሩ አይደለም። አንለያይም። ትንሽ ቀን ያው ንዴቱ አስተሚያልፍ ነው። ከዛም ደግሞ መጣ ይቅርታ ብትላት አስታራቂዋ ጓደኛዋም ማለት ጥሩ ልጅ ነች። በእርግጠኝነት ይሄን ነገር እንደምታስተካክለው አም ሹር። ግን በቃ እናንተ በዚህ ብታግዙኝ ማለት ጸሎት ብታደርጉልኝና ብታግዙኝ ደስ ይለኛል። በቃ እንደመጀመሪያው አብሬ መኖር ፈልጋለሁኝ። እሷም ደግሞ በቃ ንዴቷ ነው። ስፔሻሊ ደግሞ ሰዎች እየደወሉ አንዳንድ ነገር ይሏታል። በጣም ብዙ ነገር እያሏት ነውና በዛ ምክንያት ነው። ውድ ቤተሰቦቼ እወዳችኋለሁ። ስላደረኩት ነገር በጣም ይቅርታ ማለት እወዳለሁ። አከብራችኋለሁ።